እድል መስጠት ካለብኝም መጨረሻ ላይ ይሰጣሉ። እሺ አንድ ሰው ይህን ያክል 40 ዓመት የተቀመጠበትን ሀገር ባህሪ የተገነባችበትን መሰረት የተገነባችበትን ዘረኛ መሰረቶች አለማወቅ ፌር አይደለም። ሌላው ቀርቶ እንደው ሌላው ይቅር አንድ ሰው እኔ የፍልስጤማውያን ጉዳይ አያገባኝ የሚበሏቸው ቢል እንኳን በራሱ ጥቁር በሆኑት ቤተ እስራኤላውያን ላይ እንኳን ምን ያክል ችግር እንደሚደርስ ምን ያክል እንደሚገለሉ ምዝራሂም ተብለው ከየመን የመጡ አይሁዶች ምን ያክል እንደሚገለሉ በየጊዜው የሚፈጸሙ ሌላው ቀርቶ በ2018 ገና ስታተሳቸው እስኪጸድቅላቸው ድረስ አሁንም ድረስ ያሉትን ችግሮች ሰው ሳያጣው ቀርቶ እስራኤል ልክ በቃ ሰላማዊ ሀገር ሁሉም በጓደኝነት በሰላም የሚኖርባት አድርጎ ማሰብ በጣም አስቂኝ ነው። ይህንን አንድ አሜሪካ ያለ ሰው ቢናገረው ብለህ አስበው ማሜ። አሜሪካ ያለ ሰው ማለት ነው ጥቁሮች እንደዛ በባርነት እየተንገላቱ መከራቸውን እየበሉ ከባርነት በኋላ ደግሞ በሶሻል እንትኖች አንድ ትምህርት ቤት አትማሩም እየተባሉ ባስ ላይ ከኋላ እየተደረጉ ማለት ነው። አንድ ነጭ ስለ አሜሪካ ስትጠይቀው አሜሪካ እኮ እኛ በፍቅር የምንኖርባት ሀገር እኮ ነች። እኔ እኮ ጥቁር እኮ 3 ጓደኞች አሉኝ በጣም ጥሩ የምወዳቸው የሚወዱኝ ማለት የእሱ ግለሰባዊ ግንኙነት የአንድን ሀገር ምንነትና ማንነት ይገልጻሉ። የአንድን ሀገር ማንነትና ምንነት የሚገልጸው ሀገሪቱ የቆመችበት ስርዓት ራሱ ከእስራኤል ላይ ስንመጣ ጂዊሽ ስቴት ተብላ ነው የተቋቋመችው። በእንትኑ በራሱ በኢትስ ቬሪ ዴፊኒሽን ስንነሳ አገሩ የአይሁድ ነው፣ ሌላው ምንም መብት የለውም ተብሎ ነው የተቀመጠው። ፍልስጤማውያን መምረጥ አይችሉም፣ መመረጥ አይችሉም። ሌላው ቀርቶ አይሁዱ የሚከተው በሄብሮን በሁሉም ቦታዎች እንዲህ ሴትልመንቶች ባሉባቸው ቦታዎች አይሁድ በሚያልፍባቸው የማያልፍባቸው ቦታዎች አሉ። በሴኪሪቲ ተይዘው ቤታቸው ይወሰድባቸዋል፣ ቡልዶዝ ይደረግባቸዋል። ሙሉ ኔበርሁድ ከወታደር ጋር አብረው በሚመጡ ሴትለሮች በየጊዜው ይገደላሉ። ህፃናቶቻቸው ይወሰዳሉ በሌሊት። ቅድም ዳታ እያቀረብኩኝ ነበር፣ የነ ዩኒሴፍ ዳታ የነማ በዛ ደረጃ በደል ይደርስባቸዋል። ፍልስጤማውያን እንደ ከብት ነው የሚኖሩት እዛ ሀገር ላይ ማለት ነው፣ ታፍነው። ጋዛ ሂውማን ኮንሰንትሬሽን ካምፕ ተብላን የተቀመጠችው። ይህንን የሚሉት እራሳቸው አይሁድ ፕሮፌሰሮች ናቸው፣ እራሳቸው አይሁድ የሆኑ እንደ አይሁድ ጠል እንኳን ብለን ልንወስዳቸው ማንችላቸው እራሳቸው ቁጭ ብለው እንዴት አይነት አስጸያፊ ስርዓት እንዳለ ይነግሩሃል። ከዛ ግን አንድ 40 ዓመት እስራኤል ላይ ኖር ያለሁ የሚል እንደውም ቤተ እስራኤላውያንን ምን ያክል እንደሚያሰቃዩ ምን ያክል ችግር እንደሚያደርሱ የሚያውቅ ሰው መጥቶ እስራኤል የሆነች በጣም ዴሞክራሲያዊት ሀገር በቃ ሁሉ ነገር የተመቸ ያለባት ተብሎ የሚኖር ማስመሰል ፌር አይደለም። በአይን የሚያዩትን መካድ ፌር አይደለም። ራሱ ይኸውልህ ቤተሰቦቹ ራሱ በናዚ ካምፕ ውስጥ የነበረ እና ከዛ ድኑ የወጣው የጤና ባለሙያ ዶክተር ጋቦር ማት የሚለውን ስም እስቲ አሁን ያንተን ምስክርነት ልቀበል ወይስ የአይሁድ የታሪክ ምሁራንን ልቀበል? ምን ይላል? በናዚ ጀርመን የኦሽዊትዝ ማጨቂያ ካምፕ ውስጥ የኢንስታግራም እና የቲክቶክ ስርጭት ቢኖር የምናየው አሁን በፍልስጤም ከምናየው ምንም ልዩነት ባልኖረው ነበር ይላል። ፍልስጤማውያንን ከነ ህይወታቸው በእሳት እያነደዷቸው ነው። ማሰብ ከሚቻለው በላይ እጅግ የሚሰቀጥጠው እንጂ እየተፈጸመ ነው ይላል። ራሱ አይሁዳዊ የሆሎኮስት ሰርቫይቨር ማለት ነው። በዚህ ደረጃ የተማሩ ሰዎች በግልጽ ትውልድ አይሁዳዊ የፖለቲካ ተንታኝና የሚድል ኢስት አይ ዋና ኤዲተር ዴቪድ ሃርስ የሚለውን ስማ ውስጥ ጋዛ ለ16 ዓመታት ያክል ጣራ የለሽ እስር ቤት ሆና ኖራለች። እስራኤል ሁሉንም ትቆጣጠራለች። ለኤሌክትሪክ ራሽን አለ፣ ለምግብ ራሽን አለ። ከነዋሪው 60% ስራ አጥ ነው። በዚያ ላይ ህገወጥ ሰፋሪዎች በፍልስጤማውያን መንደሮች ላይ በሰራዊቱ ታጅበው ጥቃት ይሰነዝራሉ። ዘመቻቸው ፖግሮም መሆኑን ራሳቸውም ይናገራሉ። ምንም አይነት ፖለቲካዊ መፍትሄም ሆነ ሌላው ቀርቶ ብሔራዊ የአንድነት መንግስት መመስረት ተከልክለው ኖረዋል። ይህም ለእስራኤል እጅጉን ተመችቷታል ይላል። ከዛ ሙሉ ዓለም ይመጣና ምን ይልሃል? እኔ እኮ በጣም ብዙ ፍልስጤማዊ ጓደኞች አሉኝ ይልሃል። ዳዚት ሜክ ሴንስ? ምን ትርጉም ይሰጣል ይሄ? አገሪቱ የቆመችበት መሰረት በምናውቀው ደረጃ አይደለም ወይ? እስራኤል ህግ አክብራ ታውቃለች ወይ?
እስቲ እንመልከት። እንግሊዛዊ ኮሜዲያን እና የላስት ዊክ ቱናይት አቅራቢ ጆን ኦሊቨር ያለውን እንመልከት። ከ1967 ጦርነት በኋላ እስራኤል ወዲያውኑ ምስራቅ ኢየሩሳሌምን በመውረር የሰፈራ መንደሮችን መመስረት ጀመረች። ወረራውም ሆነ ሰፈራው በዓለም አቀፍ ሕግ ወንጀል ናቸው። እስራኤልም ወንጀል መሆኑ ባይጠፋትም ለ10 ዓመታት ያክል ሰፈራውን ቀጥላበታለች ይላል ጋዜጠኛው። የሚለው ይሄ ነው። አሁን የሙሉ ዓለም ንግግር ምን ትርጉም አለው? ለእኔ ነው ሙሉ ዓለም ራሱ እዛ ሀገር እኮ እንደ ሰው ሳይቆጠር ተጨቁኖ የሚኖር ነው። በ2018 ነው ስታተሱ እንኳን የፈቀደለት ማለት ነው። እነሱ እንትን የሚሉበት ይታወቃል ማለት ነው። ያ ብቻ አይደለም። ኖርማል ፊንክልስታይንን ተመልከት። እስራኤል ኖርማል ፊንክልስታይን ማለት ትውልድ አይሁዳዊ ነው። አባት እናቶቹ የሆሎኮስት ሰርቫይቨር የነበሩ ሰዎች ናቸው። በጉዳዩ ላይ 40 ዓመት ያክል ብዙ ሲጽፍበት ሲኖርበት ኖሯል። እስራኤል የጋዛን የአየር ስፔስ ትቆጣጠራለች። የጋዛን ውሃዎች ትቆጣጠራለች። ወደ ጋዛ የሚገባውን ሸቀጥ በሙሉ ትቆጣጠራለች። ቸኮላት ወደ ጋዛ እንዲገባ የማይፈቅዱበት ጊዜ ነበር። የዶሮ ጫጩት እንዲገባ የማይፈቅዱበት ጊዜ ነበር። ድንች ጥብስ እንዳይገባ ይከለክሉ ነበር። ከዚያም አልፎ የጋዛ ነዋሪዎች ከረሃብ ትንሽ ከፍ ያለ የምግብ ንጥረ ነገር ብቻ የሚያገኙበትን መጠን አስልተው ነበር እንዲገባ የሚፈቅዱት ይላል። በካሎሪ ደረጃ ይህንን የሚሉት አይሁድ ጠል ሙስሊሞች አይደሉም፣ ራሳቸው አይሁዶቹ ናቸው ይህንን እየተናገሩ ያሉት። እየተሰራ ያለውን ወንጀል ከዛ ሙሉ ዓለም ይመጣና ችግሩ እኮ ሐማስን የመሳሰሉ የሽብር ድርጅቶች ናቸው ይላል። የሚገጥም ነገር አይደለም። ይሄ ፌር ያልሆነ አይነት አመለካከት ነው። ልክ አይደለም። የደቡብ አፍሪካው ጸረ አፓርታይድ ትግል መሪ ኔልሰን ማንዴላ ምንድን ነው ያሉት? ፍልስጤማውያን ነፃ ሳይወጡ የኛ የደቡብ አፍሪካውያን ነፃነት ምሉ እንደማይሆን በሚገባ እናውቃለን። ዴዝሞንድ ቱቱ ራሳቸው ሄደው በእስራኤል ጋባዥነት ሄደው ከጎበኙ በኋላ ፍልስጤምን ምንድን ነው ያሉት? እኛ ደቡብ አፍሪካ ላይ ከነበረው አፓርታይድ የባሰ እጅግ በጣም የከፋ ሁኔታ ውስጥ ነው የሚገኙት ነው ያሉት። በዓለም አቀፍ ደረጃ መስካሪዎች ይመሰክራሉ። እነዚህ ሁላ ሰዎች ይናገራሉ። ከዛ ግን ሙሉ ዓለም ይመጣና ነው እኔ እኮ ጥሩ ጓደኞች አሉኝ እንትን አለ በሰላም ነው የምንኖረው እኛ ሌሎች ናቸው እንጂ የሚረብሹን ይልሃል። የእስራኤልን ቅኝ ግዛት አምርሮ በመቃወም የሚታወቀው አይሁዳዊ ጋዜጠኛ ጌዲዮን ሌቪ የሚለውን ተመልከተ። ራሱ አይሁዳዊ እስራኤል ውስጥ የሚኖር እኔ ያውቃቸዋለሁ። እነዚህን ሰዎች የጠቀስካቸውን ሰዎች እናውቃለን ምን እንደሆኑ። እድል እሰጥሃለሁ አድርግልኝ እኮ እድል እሰጥሃለሁ፣ ጠብቀኝ። እዚሁ ጨለማ ጓሯችን ውስጥ በጭካኔው በምድር ላይ ወደር የሌለው የእስራኤል መንግስት አለ ይላል። ይህንን ስል በእውቀት ነው ይላል። ምክንያቱም ለ40 ዓመታት ያክል ዘገባ ሰርቼበታለሁ። ይህ የእስራኤል መንግስት ከአፓርታይድ ውጭ ምንም ተብሎ ሊጠራ አይችልም ይላል። ሌላም በጣም በርካታ መቅረብ የሚችሉ ነገሮች አሉ። ይታወቃል። በደም ላይ የተመሰረተ መንግስት ነው። በግድያ ላይ የተመሰረተ ነው። የግለሰቦች ኤክስፒሪየንስ ደዝኖት ማተር። አንተ ጥሩ ለሙስሊም ጓደኞች ጥሩ አልከላቸው እነሱ ጥሩ አሉልህ አልዋሉልህ ኢዳዝኖት ሜክ ሴንስ። አገሪቱ ተጠፍጥፋ የተሰራችው በዘረኝነት ላይ ነው። ሌላው ቀርቶ እስራኤላዊ ተብሎ የሚጠራው እንኳን እኩል አይደለም። አንተ አሁን አፍህን ሞልተህ ልትነግረኝ አትችልም። ከአሽከናዜ የበለጠ ተቀባይነት አለኝ ልትለኝ አትችልም። አሽከናዚ ተቀባይ አለኝ አንተ ትናት በልሄን ይሄን ማለት አትችልም። የራሴን መብቴን አስከብሬ የምኖር ሰው ነኝ። እድል እሰጥሃለሁ። ታቀርባለህ። ይሄ እኮ እያቆሸሽክ ነው የምትሰጠው። እድል ከሰጠው ምን ትፈልጋለህ? እድል እሰጥሃለሁ አልኩህ እኮ። ታገስና ታወራለህ። ሩሜ ላይ ነው የጠራው። እድል ሰጥቻለሁ። ስማ መጀመሪያ ያ ብቻ አይደለም። አንድ ሴፋርዲም ሰው ከአሽከናዚው የተሻለ ነው ልትለኝ አትችልም። በዓለም አቀፍ ደረጃ የተሰሩ ሪፖርቶችን አመጣልሃለሁ። የራሳቸው አሽከናዚዎች ሙሉ ቦታውን ይዘውታል። የአውሮፓውያኖቹ የመጡት ማለት ነው። ሴፋርዲሙ ደግሞ ለሚዝራሂሙ ያለውን ንቀት ደግሞ ልትክደኝ አትችልም። ደግሞ ከሚድል ኢስት የመጡት ደግሞ በኋላ ላይ ሴፋርዲሞቹ ራሳቸውም ከስፔን ተባረው ከግሪክ ተባረው መጨረሻ ላይ ወደ ሚዝራሂም ወደ መሆን ወደ መቀላቀል ይመጡበታል። እነሱም 3ኛ ደረጃ ተደርገው ነው የሚታዩት። ከሚዝራሂም ደግሞ ባለፈ ቤተ እስራኤላውያን ይልሃል፣ ፈላሻ ይልሃል። ያ ብቻ አይደለም፣ ገና ፈላሻ ሙራም ይመጣል። እስከ ጥግ ድረስ በዘረኝነት ላይ ተጠፍጥፎ የተሰራ ስርዓት መሆኑን እናውቀዋለን። አንተ በግልህ ጥሩ ስራ ሊኖርህ ይችላል፣ ጥሩ ቦታ ሊኖርህ ይችላል፣ ጥሩ ስልጣን ሊኖርህ ይችላል። ኢዳዝ ኖት ማተር። ስርዓቱ ግን ያ አይደለም። ስርዓቱ ያ አይደለም። ይሄው ሰሞኑን እንኳን ኢራን በምትተኩሰቸው ቦምቦች የመጠለያ ውስጥ እንኳን አትገቡም ተብሎ እንትን የተባሉ አይሁዳውያን አሉ ተብሎ ማለት ነው። በዘረኝነት እኛ ብቻ ነን የምንገባው እየተባለ መጣላት ተይዟል። እና ይሄ ቢደብቁት አይሆንም ነው። እድሉ ያንተ ነው። 3-4 ደቂቃ ሰጥሃለሁ። አውራ
ይሄ መደበቅ አይደለም፣ ይቅርታ አድርግልኝ። እኔ የተናገርካቸው ነገሮች ከእውነት የራቀ ነው በከፊል። ይሄ እንዲገባ ማስረጃ እያቀረብኩ ነው ያወራሁት። አንተም ማስረጃ እያቀረብክ ማስረጃ ከእውነት የራቀ ነው ነው የምልህ እኮ። ያዚህ በገንዘብ እውነተኛ ማስረጃህን አምጣ እስቲ። ይሄ ብለህ አስረዳኝ። ይሄ ሁሉ አንተም ቢሆን ራስህ እኮ በገንዘብ ተገዝተህ እንትን የምታደርገው ነው፣ ሽብር የምታደርገው ነው። እኔ ይቅርታ አድርግልኝ፣ እኔ ገብቶኛል ከየት እንዳለ እናውቃለን። እንደዛ ከሆነ ለምን ለመዋየት ትመጣለህ? ማስረጃ ከሌለ ነገሩን ማስረጃ አለን። አፉ በለኝና እንደ ሰው የምታስብ ከሆነ እንደ ተማረ ሰው የምታስብ ከሆነ ቤቱን እንደ ውይይት አስበው ከሆነ እኛ እዚህ ጋር የተቀመጥነው እውነት ካላቸው ሰዎች ወይም ማስረጃ ካላቸው ሰዎች ልንማር ነው እና ያለንን ሰዓት በመዳረቅ ወይም የሆነ ሌላ ወሬ በማውራት ከምናሳልፈው ለሰጠህ ነገር ወይም ለሰጠህ ማስረጃ ምላሽ ስጠው። እናንተ ደስ በሚልና ጥሩ ኃይለ ቃል ባልተጨመረበት ቃል ቀስ ብለህ ማስረጃ እዚህ ላይ ያቀረብከው ማስረጃ በዚህ ውድቅ ይሆናል ብለህ አንተ ማስረጃ አስተው። ከዛኛም እናዳምጥ። አንተ እንዲህ ነህ አንተ እንዲህ ነህ የምትለው ከሆነ እሱም መልስ ይሰጥሃል፣ አንተም ትሰጠዋለህ። ሰዓታችንን መግደል ካልሆነ ምንም የምናደርገው ነገር የለም። ጥሩ። በማስረጃ ሐሰት የተናገርኩት ሐሰት መሆኑን በማስረጃ አቅርብ። እኔ አሁን ኮቴሽን ጠቅሻለሁ፣ ዳታ ጠቅሻለሁ። አንተ ምንድን ነው የምትይዘው? አሳየን እስቲ። ማስረጃ ላይ ያቀርብልሃለሁ። ነገ ጠዋት አስገባለሁ እንትን እልሃለሁ። ማስረጃውን ሁላ አመጣልሃለሁ። በቃ ሌላ እንደዛ ከሆነ ዛሬ ማስረጃ ከሌለ ሌላ ቀን ነገም ከነገ ወዲያ መግባቴ ስለማይቀር የዛኔ ትመጣለህ። እድል። እሺ፣ በጣም ጥሩ። ለጊዜው በጣም ጥሩ። አመሰግናለሁ።